አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የቻናሌ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች የቪዲዮን ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም በአዲስ ቪዲዮ ተመልሼላችኋለሁ። እንግዲህ እንደምታስታውሱት ከአራት ቀን ከአምስት ቀን በፊት አንዲት ኢትዮጵያዊ ዜጋ እህታችን ኢቃማ ለማምጣት ከሳውዲ ወደ የመን ጉዞዋን ስታደርግ ህይወቷ እንዳለፈ ሁላችንም አይተናል፣ የምናውቀው ነው። እጅጉን አዝነናል። አሁን በቃ ወላሂ ነው የምላችሁ፣ ባሏ በጣም ሀዘኑን እየቻለው አይደለም፣ መቋቋም አቅቶታል። እውነት ለመናገር ያችን የመሰለኝ ቆንጆ ካጠገቡ ስትለየው የልጁ እናት አዘኑ መቼም ቀለል ያለ ነው ማለት አይቻልም። ከባድ እንደሆነ የምናውቀው ነው። እውነቴን ነው። ሀዘን የሁሉም ሀዘን ከባድ ነው። በእርግጥ የእህትም የእናትም የሁሉም የሚስትም የሁሉም ከባድ ነው በእርግጥ ግን የነኝህን የሁለት ጥንዶች ሀዘን ከባድ የሚያደርገውን ሀዘኑን ምን መሰላችሁ? ይቺ እህታችን እንግዲህ ጨቅላ ልጅ ነው ጥላ የሄደችው። በዛ ላይ ደግሞ ሀዘኑን ከበድ የሚያደርገው ነገር በቃ ከደህና ቤቷ ከደህና ስራዋ ላይ ውጥት ብላ ለአንዲት ቁራጭ ኢቃማ በቃ ወረቀት በሏት ለዚህን ብላ ብድግ ብላ ሰላም ሂጄ እመለሳለሁ ብላ በመንገድ ላይ መቅረቷ እጅጉን ከባድ ያደርገዋል ማለት ነው። እውነቴን ነው። ሞት ለማንም አይቀርም። ሞት ሱናችን ነው አይደለ? ግን ያም ሆኖ ሳለ አስታማችሁ በቃ እየቀበራችሁት አገላብጣችሁ እየቀበራችሁት ሀዘኑ ትንሽ ቀለል ይላል። ያዘን ትንሽ የለውም፣ ግን ቢሆንም ይሄ ቀለል ይላል። ዝም ብሎ አንድ ሰው በደህናው በጤንነቱ ዝም ብሎ ውጥት ብሎ ሲቀር ሀዘኑን ከባድ ያደርገዋል ማለት ነው። ለዛም ነው ይቺ እህታችን እንግዲህ ወልዳ ልጇን ከላከች ገና አመቷ ነው። ሱብሃንአላህ በአመቱ ልጇን ተከትላ መሄዱን ይሄም አንድ ሀዘኑ ከባድ ያደርገዋል ማለት ነው። እንግዲህ ደግሞ አንዳንድ እህቶች የሆነ ቪዲዮ ስታዘዋውሩ አይቻለሁኝ። በቲክታክ በዩቲዩብ በሁሉም የሆነ ቪዲዮ ለቃ ነበር እሷና እንከን ከሞትኩም እንግዲህ ቻው ይችን ብቻ ማለት ነው። ቪዲዮ ስትሰራ ይሄ የመጨረሻ ቪዲዮ ነው። ከሞትኩም እንግዲህ ቻው ብላ ያቀረበችውን ቪዲዮ የለቀቀችውን ቪዲዮ እንደ አዲስ ያዘዋወራችሁት ነው ማለት ነው። ያንን አይቼ እኔ ለመታዘብ ችያለሁ። ማለትም ያ ቪዲዮ በባህር ስትሄድ ይሄ የመጨረሻዋ ቪዲዮ ነው። ሞቷ ታይቷታል እና ይህንን ቪዲዮ የሰራችው አሁን በባህር ስትሄድ ነው። ኢቃማ ለማምጣት በየመን ላይ ጉዞ ላይ ሆና ይሄን ቪዲዮ የሰራችሁ የምትሉ ልጆች አላችሁ። ታው ጥሩ አይደለም። ገና ለፎሎ እና ለሰብስክራይብ ብላችሁ ያለፈ ቪዲዮ እያመጣችሁ እየሰራችሁ ቤተሰቦቿን ልታሳዝኑ አይገባም። ይብለጥ ማለት ነው። ይብለጥ ልታሳዝኗቸው አይገባም። በቃ ይበቃቸዋል፣ ተሰጥቷቸዋል። ሱብሃንአላህ ታላሁ ተዓላ እና እናንተ ደግሞ ያለፈ ቪዲዮ እየለቀቃችሁ ይባስ ዘርዮቿን ወገኖቿን አድናቂዎቿን አታሳዝኑ ማለት ነው። እንደውም ውድ ባልተቤቷን ለሱ ሀዘኑ በጣም ከባድ ነው እና ይሄ ቪዲዮ የተለቀቀው ስትወልድ ልክ የዛሬ ዓመት ልትወልድ ወደ ሆስፒታል ስትገባ እንግዲህ ከሞትኩም ቻው እያለች የለቀቀችው ቪዲዮ እንዳዲስ ያንን እያመጣችሁ በጉዞ ላይ ያለነው እያለች አለችው ቪዲዮ እያላችሁ ቪዲዮውን ባታዘዋውሩት ጥሩ ይመስለኛል። ነገ በእኛም ይህ ነገር ይከሰታል ብላችሁ አስቡ። ስለዚህ ይሄ ቪዲዮ የቆየ ነው ለማለት ነው ይሄ ሁሉ መንገድ ሄድኩት። ይሄ ቪዲዮ ገና ወደ ሆስፒታል ስትገባ ልትወልድ እንግዲህ ወላድ ከቀብር አፋፍ ነው የምትመለሰው ይባላል። ቀብሩ ተምሶ ነው የሚጠብቃት፣ ክፍት ነው ቀብሯ ይባላል። ወልዳ እስከምትወጣ ወላድ ይባላል እንግዲህ በእናት በአባቶቻችን እንግዲህ ሲሉ ማለት ነው። ድሮ በልጅነታችን ስንሰማ እና ያንን ትዝ ስላላት ነው
ሰላም እገላገል ይሆን ሞት ይሆን ብላ በቃ ዱዓ አድርጉልኝ ከሞትኩም ቻው ካለሁም እንገናኛለን ብላ የሰራችው ቪዲዮ ወደ ሆስፒታል ስትገባ ነው። ደግሜ ደጋግሜ ስነግራችሁ እንደ አዲስ ቪዲዮውን በቃ መንገድ መስመር አመቸን ብላችሁ የዛሬ አመቱ ቪዲዮ እያመጣችሁ እየለቀቃችሁ አታንሸራሽሩት ማለት ነው። እና እውነቴን ነው ወላሂ ባሏ በጣም ከባድ ነው። ያልታደለ ባል ወላሂ አልታደለም እሱ ለራሱ ማለት ነው። ይችን የመሰለ ሚስቱን ካጠገቡ ንጥል ብላው ስትቀር የልጁ እናት ደህና እየሰሩ ባሉበት ወላሂ እንደው ብድግ ብላችሁ ላልቸገራችሁ፣ ቆይ ኢቃማ ምን እየሰራችሁ ነው ማለት ኢቃማ ስለያዛችሁ እኮ ማለት ነው ሚሊዮኔር አትሆኑም እኮ። ኢቃማ እኮ እዳው ጠንቡሳሶ ብዙ ነው ይዛችሁ ብታዩት፣ በተለይ በውጭ ሲሆን ከፊላችሁ በጣም ከባድ ነው። ኢቃማን የያዘ ሰው ብቻና ብቻ ነው የሚያውቀው። እና ለዚህ ችን ብላችሁ ነው በቃ እየከነፋችሁ ህይወታችሁን ውድ ህይወታችሁን ለኢቃማ ብላችሁ የምትጋበሩ ልጆች ማለት ነው። አሁንም አለ መንገዱ እንደቀጠለ ነው፣ አላቋረጠም፣ እየሄዱ ነው እንዲህ። ግን በዚህ ነገር ላይ አንድ ማለት የምፈልገው ነገር ኤምባሲዎች ይህንን ነገር ትኩረት ሰጥተውበት ይህን ነገር ትኩረት አድርገው ይህን ነገር ገታ ቢያደርጉት ጥሩ ነበር። ምክንያቱም አንደኛ ይሄ በትኬት ቆርጠው ያላሻራ ቢሰዷቸው ለመንግስትም ጥሩ ገቢ አለው። እንዲሁ ዝም ብሎ ላልባሌ ለወስላታ ደላላ ብሩ ከሚቀር ለሀገሪቱ እንኳን ይቀራል ማለት ነው ይሄ ብር። ስለዚህ አንደኛ እህቶቻችን ይህንን ህይወታቸውን መታደግ ይቻላል ማለት ነው። በቃ ምን አለ እንደው አሻራው ቢተውት ኢቃማ ከተከፈተ አይቀር አሻራ መስጠቱን ቢተውልን ምን ችግር አለው? ወይም እዚሁ ኢቃማ እንድሰጥ ማድረግ ካልተቻለ ደግሞ ኢትዮጵያ ግዴታ መሄድ አለባቸው ከተባለ ደግሞ አሻራ ትተው በዲስምባሲ በኤምባሲ በስነስርዓት አስጨርሰው ቢሄዱ ወገኖቻችን በረሃብ አልበላቸውና የአሳ እራት ሆነው ባልቀሩ ነበረ። ይህንን ነገር እንደው ትኩረት ቢደረግበት የተሻለ ነው ብለን እናስባለን። ይሄ የሁላችንም ጥያቄ ነው ማለት ነው። አለቆ አሁንም እኮ አላቆመም። ስንት ሰው ሞተ፣ ትናንት ሞተ፣ የተነገ ወዲያ ሞተች እየተባለ እራሱ ይሄ ከዚህ ከሳዑዲ አረቢያ ወደ ኢትዮጵያ ሂዶ ኢቃማ የማምጣቱ ጉዳይ አሁንም እንደቀጠለ ነው። በቃ እነሱ የሚያዩት እድሉ አግዞት ሰላም የሚገባውን ሰው ብቻና ብቻ ነው። እንዲሁ ያሳራት ሆኖ የሚቀረውንና በመንገድ ላይ ፈሶ የሚቀረውን አያዩም ማለት ነው። እና ውድ ቤተሰቦች ቪዲዮ ላይክ ሼር አድርጉት። በዚህ ነገር ላይ ኤምባሲዎች እውነቴን ነው ቢሰሩበት የተሻለ ነው። ወገኖቻችን አይለቁ ለማትረባ ቁራጭ ወረቀት ብለው በቃ ህይወታቸውን እየገበሩ ነው። ለየትኛው ስራ በአሁኑ ሰዓት እኮ የአረብ ሀገራት እየተሰራበት አይደለም። እንደ ስንቶቻቸው ናቸው ቤት ቁጭ ብለው ምግብ የማያገኙ ራሱ አሉ ማለት ነው። ከስራ እጦት ማለት ነው። ኢቃማ ስትይዙ ደግሞ ይብለጥ ትቸገራላችሁ። ደግሞ ያም ካላችሁ ደግሞ በትክክለኛው መንገድ ደግሞ ከሆነ እድላችሁን ሞክሩት። ያ የነሲብ ጉዳይ ነው። ግን ደህና ከምትሰሩበት ላይ ብድግ እያላችሁ እየሄዳችሁ ህይወታችሁን በቃ ያለ አግባብ ባታጡ ጥሩ ነው ብዬ አስባለሁ። ውድ ቤተሰቦቼ ወላሂ እጅግ አዝኛለሁ። በጣም ነው ያሳዘነኝ። ባሏ በቲክታክ ላይ ከእሷ ጋር የተነሱት ፎቶ ምናምን ሳይ ውስጤ ተሰብሯል። እንግዲህ ታምኔሉ ላይ የምታዋቸው ናቸው። ይሄ ነው ባሏ። የሞተችውም ውድ ባልተቤቱ ይቺ ናት። እንደምታዩት ተቃቅፈው ምናምን በጣም ነው የሚያሳዝኑት እዚህ ታምኔሉ ላይ እንዳያችሁት። እና አላሁ ተዓላ እንግዲህ ጥሩ ጊዜ ያምጣል ለማለት እወዳለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።